ምልክቱም አሁን ፓርኩ ሲሰራ የተሰራ ሰው ሰራሽ ዋሻ ነው። ኦኬ 175 ሜትር ርዝመት ያለው ዋሻ ውስጥ ለውስጥ ያስኬደ አንደኛ የባለጥቁር ጎፈር አንበሳ ማሳያ ሆኖ ነው የሚያገለግለው። ኦኬ ሌላው ደግሞ የተፈጥሮ ዋሻንም ለማሳየት ታስቦ የተሰራ ነው። ኮንክሪት ነው ፏፏቴው ሆሪሴት ነው የሚያደርገው። ኦኬ ውበት ሰጥቶታል። ውበትም ሰጥቶታል። የአንበሶቹን መኖሪያ ጫካ እንዲመስላቸውም ታስቦ የተደረገ አላወጣችም ማለት ነው። ሴት አንበሳ ነበር አልወጣችም። ይሄ ነው ወንዱ 7 ነው ኢትዮጵያ ያስተዳደረ መጀመሪያ ላይ ዳግማዊ አፄ ምኒልክ፣ ከዛ ልጅ ኢያሱ፣ ንጉሥ ዘውዲቱ፣ ቀዳማዊ አፄ ኃይለ ሥላሴ፣ ፕሬዝዳንት መንግስቱ ኃይለማርያም፣ ጠቅላይ ሚኒስትር መለስ ዜናዊና ጠቅላይ ሚኒስትር ኃይለማርያም ደሳለኝ ናቸው ማለት ነው። በነበሩበት ነው ዲሳት የተደረገው። ይሄ ቅርጻ ቅርጾች እንደነበሩ ናቸው። ቀለም ተቀባ፣ ቆርቆሮ ተቀየረ እንጂ ሌላው እንደነበረ ነው። ሙስጠንባና ከዚህ ነው። እሺ ከመታደሱ በፊት እንደዚህ ነበር ቤት። እቺኛውን ቦታ አስቀሯትና ሌላውን አደሱ። ይሄኛው ክፍል የፊት አውራሪ ሀብተ ጊዮርጊስ ዲነግዴ የጦር ሚኒስትር ነበር። የእሳቸው መቆያ ክፍልና ጽሕፈት ቤት ናቸው። አባ መላኩ ይባላል። ያ ፈረሳቸው እሳቸው ራሱ አባ መላኩ በጣም ዘደኛ ስለነበሩ አባ መላኩ እና ኦፊሳቸውና አፄ ምኒልክን ከማነጋገራቸው እዚህ ያሉ ለማድረስ ለዛም ነው እዚህ ቤተ መንግስታቸው አጠገብ ጽሕፈት ቤታቸው ይባላል። ከጣሊያኖች የተማረከ መትረየስ ነው በአድዋ ጦርነት ጊዜ 1888 ላይ ማለት ነው።
እነዚህ እዚህ ጋር የምንመለከታቸው ጠመንጆች ናቸው። በአድዋ ጦርነት ጊዜ ኢትዮጵያውያኖች የተጠቀሙባቸው ጠመንጆች ናስማስሩ ጅግራ ጠመንጃ፣ ለበን እና ወጨሙ ጠመንጃ ይባላሉ። እነዚህ አብዛኞቹ አንዳንድ ጥይት የሚወስዱ የቆመ ጠብቀኝ የሚባሉት አሉ። ገዛ ናቸው። ይህ ካባቸው የፊት አውራሪ ነገሮች ካባቸው እና የላንቃ ካባ ይባላል። የቴዎድሮስ ነው። ቤቱ እንደዚህ ነበረ። በውስጥ በጣም ብዙ አይነት ያስቆጣል። ፍሪ ይበላል። እንደ ምሰሶ ነው። የላይኛው ጽሕፈት ቤቱን ተሸክሞ ያዘው ይሄ አሁን ወደ ጽሕፈት ቤታቸው የአጼ ምኒልክ ጎራዴዎች ናቸው። በአድዋ ጦርነት ጊዜ አገልግሎት ላይ ያሉ ጎራዴዎች። እዚህ ላይ ቅድም እንዳየነ የሚኒልክ ተስፋው እግዚአብሔር ነው የሚላለን። እጀታ ላይ የአንበሳ ፊት ቅርጽ ነው ያለው እና እላዩ ላይ የእቴጌ ጣይቱና የአጼ ምኒልክ የፊታቸው ቅርጽ ተቀርጿል ጎራዴው ላይ። ሌላኛው ጎራዴ ላይ ደግሞ በጊዜ የተጻፈ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚላለን። የግቢውን የቀድሞ ሁኔታ የሚያሳየ ነው። ግብር ሲበሉ አቀማመጥ ነበር። በፊት ፎቶዎች የዚህ የቤተ መንግስቱ የአካባቢ ቤተ መንግስቱ ዙሪያ ያሉት ቤቶች ሳር ቤት ምናምን ነበረ። የእንቁላል ቤት የሚባለው ፊት በር በጣም ጠመንጃ አፈደስተ ጠመንጃ ይባላል። በአድዋ ጦርነት ጊዜ ቤት ላይ ባለ ጠመንጃ ነው። ይሄ ደግሞ አፎተ ሰገባ የዘኛ ጎራዴ መክተቻ ወይ ማስቀመጫ ተሰራ። ይሄ የአጼ ምኒልክ ጎራዴያቸው እና ጎራዴ ላይ የሚኒልክ ተስፋ እግዚአብሔር ነው።
ሳንቲም ሳይሆን የወረቀቱ ብር ሳይሆን እንደዚህ ነበሩ ሳንቲሞቹ። ከ1 ብር ጀምሮ እስከ 100ኛ ድረስ አለ። ይሄኛው የአፄ ምኒልክ 1 ብር ነው። የብር አለ እንደሚባለው ደግሞ 1/2ኛ ይሄኛው። ከዛ 1/4ኛ አለ የብር ሩብ የብር ሩብ 1/16ኛ ግርፍ ወይም መሀል ላቅ እና እስከ 100ኛ ድረስ ነበር። ይሄን ደግሞ የማሪያ ትሬዛ ስራ ነው። እንደ ጌጥም ይጠቀሙበታል እና የተሰሩትም ከብር ነው። እነዚህ ብር ናቸው። ሲኖራቸው እዚህ ላሉ አገልጋዮቻቸው በድምጽ ያስተላልፉበታል ማለት ነው። ኦኬ ድምጹ ከላይ ወደ ታች ነው። በቴሌስኮፓቸው በመጠቀም ዙሪያው ያሉ መኳንንቶቻቸውን የከተማ ሁኔታ ይቃኙበታል። ይህ አቅጣጫ እንጦጦ መጥተው እዚህ ቤተ መንግስታቸውን ሲመሰረቱ በቤተ መንግስቱ ዙሪያ ሰራተኛ ሰፈር፣ ፊታውራሪ ሀብተ ጊዮርጊስ ዲነግዴ ሰፈር፣ ሌሎች ሰፈሮችም ተመሰረቱ እና ደርግ ደግሞ የረዥም ርቀት የሬዲዮ መቆጣጠሪያ እዚህ ነበር አድርጎ ተጠቅሞታል። 8 በር አለ። በፈለጉበት እየወጡ ለማየት ለመቃኘት እንዲያመቻቸው ነው። ያው ንጉስ በወጣበት አይገባም ይባላል። በቀኝ በኩል ከዚህ ነው ወደታች የሚጣሉት። ስፍር ሲሰሩ ለጥበቃ ቤትነት ነበር የተሰሩት። ከዛ 1882 ላይ የመጀመሪያው ስልክ ወደ ኢትዮጵያ ሲገባ እዚህ ተቀመጠ እና በስመ ፍቃድ ስልክ ቤት ይባላል። ኦኬ አልተለጠፈበትም። እዚህ ጋር ጽሁፍ ላይ ነው የተባለበትም ምክንያት በስመ ፍቃድ ስልክ የሚቀበለው ሰውዬ ስሙ በስመ ፍቃድ ነው። በዛ የተነሳ መኮንን ናቸው። ከጣሊያን ሀገር ለመጀመሪያ ጊዜ ሲዝኔስ ምድር ናቸው። ብዙ ጊዜ የሚመገቡት የነበረው ምግብ አፄ ምኒልክ የዱባ ወጥ፣ የዶሮ ስጋ እና የበግ ስጋ ነበረ። የበግ ስጋ ካዝናቸው ገንዘብ ማስቀመጫ። ኦኬ ይሄ ላዩ ላይ ኒሻኑ ላይ ሞአንበሳ ዘምነገደ ይሁዳ የሚላለው ምኒልክ ሁለተኛ። እዚህ ጋር ሞአንበሳ ዘምነገደ ይሁዳ አንበሳ አለ። የአፄ ምኒልክ የፊታቸው ቅርጽ ላዩ ላይ ተቀርጿል። ንጉሱ የሚሸልሟቸው ለሌሎቹ ለሽልማት የሚሰጧቸው ናቸው። የአፄ ምኒልክ ባለቤት ብዙ ጊዜ የተለያየ መኝታ ቤት ነው ለደህንነታቸው በጾም በጸሎትም ስለሚያሳልፉ አባቸው ነው። ቁም ሳጥናቸው
ሌላው እነዚህ በየስማቸው ደግሞ ኩባዮች አሉ። ዘመን ዘውዲቱ ምኒልክ እቴጌ ጣይቱና የአፄ ምኒልክ ኩባዮች ናቸው። የእሳት ማሞቂያ ነበራቸው። ቼሚኒ አዲስ አበባ ሲመጡ እዚህ ነበር ያረፉት። ሌላው ደግሞ በደርግ ዘመን የደርግ ወታደሮቹ ሜታ ክፍሎች ሆነው አገልግለዋል። የደርግ ጄኔራሎች እነዚህ የደርግ ዘመን ገንዘቦች ቀዳማዊ ኃይለ ሥላሴ ገንዘቦች ናቸው። 500 ብር አካባቢ ነው። ዋጋቸውም በርካታ ነው። የፍርድ ሚኒስትር ዘማቾች እንድትሆን አግዘናል እና ለነሱ የተበረከቱ ኒሻኖች ናቸው። ኮሪያ ጦርነት ኒሻን፣ የኮንጎ ጦርነት ኒሻን፣ የ1955 ላይ የአፍሪካ አንድነት ድርጅት ሲመሰረት ከመስራቾቹ መካከል ቀዳማዊ ኃይለ ሥላሴ ዋና ናቸው። ለእሳቸው የተበረከቱ እኒህ ልጅ ኢያሱ ናቸው። ልጅ ኢያሱ የአፄ ምኒልክ የልጅ ናቸው። ሌላው እዚህ ጋር የምንመለከታቸው ለመምህራን የሚሸለሙት ማለት የንግስና በዓላቸውን ሲያከብሩ የልደት በዓላቸውን፣ የጋብቻ ሜዳሊያ፣ የዘውድ በዓላቸውን ሲያከብሩ የሚሸልሟቸው። ይህም እንደዛው ነው። ከላይ ያሉት የክብር ኮከቦች ነው። የድል ኮከቦች እና የንግስተ ሳባ ኒሻኖች ናቸው። የንግስተ ሳባ ኒሻን ከታች ያሉት ለሴቶች ናቸው። ንግሥት ዘውዲቱ ደግሞ እዚህ ይኖራሉ። እንዲሁም ቀዳማዊ ኃይለ ሥላሴ እስከሚሞቱ ድረስ
የጠላ መጠጫ ዋንጫ ከቀልድ የተሰራ የንግስት ዘውዲቱ ሚኒሊክ የእጅ ቦርሳ። ቀዳማዊ ኃይለ ሥላሴ እዚህ ነው የታሰሩት። ደርግ እዚህ ነው ያሰራቸው። ብርሌ የቀዳማዊ ኃይለ ሥላሴ እዚህ ነው የሞቱት። የተገደሉት እዚህ ነው። የጠላ መግጃቸው ነው። እና እዚህ ጋር የምንመለከታቸው ከላይ ያሉት የሰለሞን ኒሻን ይባላሉ። የዳዊት ኮከብ አለባቸው። ስርወ መንግስቱ የዘራረጋቸው የቅዱስ ጊዮርጊስ ኒሻን እና የቅድስት ሥላሴ ኒሻኖች ናቸው። ጋር ደረጃዎች የንግስት ዘውዲቱ ሚኒሊክ አልጋቸው። እዛ ጋር ደግሞ ያለው ቁም ሳጥናቸው። እዚህ ጋር ብርሌ መስሪያ ወይም ብርሌ ማምረጫ እዚህ ነበር ብርሌ የሚሰራው በቀዳማዊ ኃይለ ሥላሴ ጊዜ። እዚህ ጋር የምንመለከታቸው ሶስቱም የቀዳማዊ ኃይለ ሥላሴ ጫማዎች ናቸው። ይሄ ቡኒ ጫማ ከእንግሊዟ ንግስት ከንግስት ኤልሳቤጥ በስጦታ የተበረከተላቸው ጫማ ነው። ይህ ደግሞ የቀዳማዊ ኃይለ ሥላሴ ሻሞላቸው ሻሞላቸው ላይ ለጃንሆይ ክብር ለሀገር ፍቅር የሚላል በቀዳማዊ ኃይለ ሥላሴ ጊዜ የነበረ ደረቅ ማለት ነው። ጀነራል አማን አምዶ ሚካኤልን ጨምሮ ህዳር 13 1967 እንዲገደሉ ውሳኔ የተላለፈው እዚህ ነበር። ሌላው የገጠር መሬት አዋጅና የከተማ ትርፍ ቤት አዋጅ። ይሄ ምን ቤት ነው የሚባለው? ዙፋን ቤት። ዙፋን ቤት። ዙፋን አዳራሽ። መብራቶቹ፣ ቅርጻ ቅርጾቹ፣ ጣራ ላይ ከተገቡ ያሉት እነዚህ ዶርሜ ነው። ያምራል በጣም ምንጣፉና ወንበሩ ኦሪጂናል በጊዜው ይጠቀሙበት። ምንጣፍ
ታሪካቸውና ለጊዜው ይጠቀሙባቸው የነበሩ አርማዎቻቸውን የሚያሳይ ክፍል ነው።
1972 ላይ ሲመሰረት እዚህ ነበረ ምስረታው የተካሄደው እና ፕሬዚዳንት መንግስቱ ኃይለማርያም የ5 ሰዓት ንግግር እዚህ ነበር ያደረጉት። ገበታ ለሸገር ሸገርን በወንዞቿን ለማስዋብ የ5 ሚሊዮን ብር እራት አብልተዋል። እዚህ ቤት ውስጥ የመጀመሪያው ትዝ ይለኛል ቲቪ ላይ የመጀመሪያው ዋይልድ ዶግስ የሚባሉት እነዚህ በጣም አንትኖች አዳኞች ናቸው። ወይ ድንበር ምናምን ሰርተውሽ ናቸው። አዎ ያሉ
ላይ ጎንደር ምናምን ያሉት ሰሜን ተራራ ዘውዲቱ ቁርዬ ለአድል ለጽንታችሁ ስድስት የሜዳ አህዮች አሉ እዛ ጋር እነዛ ጥቋቁሮቹ ዋይልድ ቢስት ያቺ ውድም ቢት ወይ ኢላንድ እቺ ቀንድ ያላት የቷ የቆላ ጋዘን ወይም ኒያሎች ናቸው። ያ ወንዱ ነው። የባሌ ነው አይደለ? ባሌ ማውንቴን ላይ አሉ። ልክ ነህ። ግን እነዚህ ከሳውዝ አፍሪካ ዙ የመጡ ናቸው። ኦኬ። ኢትዮጵያ ውስጥ እንያው ባሌ ላይ አለ። ከዛ ያልመጣበት ምክንያት የባሌ ከፍ ያለ ቦታ ነው። ቅዝቃዜ ያለ። ይሄ ደግሞ ወይና ደጋ አይችሉም። በዛ ላይ ያው ሰው ስላለመዱም ያስቸግራሉ ተብሎ እነዚህ ዙ ውስጥ ተወልዶ ያደጉ ናቸው። ሴቷ ቀንድ የላትም፣ ወንዱ ቀንድ አለው። ከለራቸውም ወንዱ ጠቆር ያለ ነው፣ ሴቷ ቀላ ያለች ናት። እና ያው እዚህ ከመጡ ተዋልደዋል አሉ። በዛ በኩል ሌሎች እናያቸዋለን። ሳር ነው የሚመጡት ነው ሳር እነዚህ አባቶች የወፍ አይነቶች ናቸው። እዚህ አንገታቸው ጋር የሚቀርበው እንትን ዝዋይ ያለው ዝዋይ ላይ ዝዋይ ሐዋሳ ውሃ አካባቢ ያለበት ቦታ ላይ ብዙ አሉ እና አሳ ምናምን ይሰጣቸዋል። ይህ ቤተመንግስቱ በአጠቃላይ ስፋቱ 40 ሄክታር ግቢ ገብርኤል ቤተክርስቲያን፣ ባታለ ማርያም ቤተክርስቲያን እና ጥይት ቤት የሚባል ድሮ ነበር። ከ40 ሄክታር ውስጥ ቅድም ፓርኩ ያረፈው 13 ሄክታር ላይ ነው። ለማሳየት አንዱ ሲበላ እሱንም ለማሳየት ነው። ያ ደግሞ እንትን ነው አይደለ? አዞ አሳውን ሲበላ ነው። ሌላው መሬቱ ሞዛይክ ነው። ለምሳሌ የዚህ ጅቱ ጥላ ጠዋት ላይ በዚህ በኩል ይወጣል፣ ከሰዓት በዚህ በኩል ይወጣል። እያንዳንዳቸው አሁን እዚህ ጋር የምናያቸው ቅርጻ ቅርጾች ጥላቸውን ተመርኩዞ የተሰራ ነው ማለት ነው። ፀሐይ አቅጣጫውን በቀየር ቁጥር ጥላችንን ይቀያየራል። ጠረጴዛው ቅርጹ እያንዳንዱ ጥላውን ተከትሎ ባህር ዛፍ ስር እና ዛፉ ከ100 ዓመት በላይ ያስቆጠረ ነው። እዚሁ በነበረበት የተለያየ ቅርጻ ቅርጽ ተሰርቶ እንደዚህ ለእይታ ቀረበ ማለት ነው። መሬቱ ስራቸው የተሳሰረ ነው። ባህር ዛፍ በጣም ረዥም ስር ነው ያለው። የድንጋይ ወንበሮች አሉ። 4 የድንጋይ ወንበሮች ለጎብኚዎች ማረፊያ ታስበው የተሰሩ ናቸው እና ምንም አይነት ዘመናዊ ማሽኖችን ሳይጠቀሙ ነው ዲዛይኖቹን ያወጡት። የአሳ ቅርጽ ይመስላል። በጋራ ሲመገቡ የሚያሳይ ነው።
ይሄ አምፊ ቲያትር ነው። አምፊ ቲያትር ነው። ትናንሽ ቲያትሮች ሲኖሩ ለማዘጋጀት ታስቦ የተሰራ እሺ። እና ከምናገኛቸው አካባቢያችን ላይ ካሉ ቁሳቁሶች እንደዚህ መስራት እዚህ ጋር ቀይ ሽንኩርት አለ። ጤናዳም አዲስ አበባ የተለያዩ አርቲስቶች ናቸው ያሉት። ፊለፍታችን የምንመለከተው ሁለት ቁጭ ያሉ ግመሎች ቅርጽ ያለው ቤት ነው። በተፈጥሯቸው ግመሎች ሲቀመጡም እንደዚህ ይቀመጣሉ፣ እርስ በርስ ለመጠባበቅ አንዱ ወደዛ ያለች አንዱ ወደዚህ ማለት ነው። ሌላው የአርብቶ አደር ህይወትንም ለማሳየት ነው። የሶማሊያ አፋር አካባቢ በስፋት በግመል ይጠቀማሉ። የአርብቶ አደር ህይወትንም ለማሳየት ነው። ከዚህም በተጨማሪ ቤቱ ከሲሚንቶ ከጭቃና ከእንጨት የተሰራ ነው እና የጭቃ ቤትንም ለማሳየት ታስቦ የተደረገ ነው ማለት ነው። ውስጥ እንግባና ከቁርራጭ እንጨት የግመል ፊት ቅርጽ ነው የተገኘው።